ኤርትራ መሬቷን እንጂ ህዝቧን አንፈልግም የሚለው አሰራር የት እንዳደረሰን እናውቃለን። የት ነው የደረሰው? ከመሬት ውጪ ህዝብ ከህዝብ ውጪ መሬት የለም፣ ፋይዳ የለውም። የመጨረሻ ውሳኔም የህዝቡ ነው ብለን እስከምንደርስ ግን የሰላም አቅጣጫን ተመልክተናል ማለት ነው። እኛ የግድ ሁሉም ሰው የሰላም አቅጣጫ መከተል አለበት ብለን አንል። እኛ ጦርነትን በቴሌቪዥን አይደለም የምናውቀው። እኛ ጦርነትን በወሬ አይደለም የምናውቀው። እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው። ባለቀ ህዝብ ነው የምናውቀው። በተጨፈጨፈ ወጣት ነው የምናውቀው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት። እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል። ለምን የሰላም መንገድ አልተከተላችሁም ብለን እኛ በማንም ላይ የምንጭረው ነገር የለም። የኤርትራን ህዝብ አንበረከካለሁ የሚል ካለ መንገዱን ጨርቅ ያርግለት። እኛ በዚህ ጨዋታ ውስጥ የለንም።